ስለዚህ አጀስትመንት የሚለው ሐሳብ አራይዝ ያደርጋል ማለት ነው። አሁን ምን ማለት ነው? የነበረን ሰፕላይስ 2500 ነው እንዳልኳችሁ 2500 ሆኖ ግን አይቀጥልም። የሆኑ የ2500 ብር እቃዎችን መጀመሪያ ኦክቶበር 31 ላይ ነበረን። አሁን ግን ኦን ሃንዳችን ስንት ነው ይለናል? 1000 ብር ነው። ሰፕላያችን ኦን ሃንድ ለምሳሌ ምን ማለት መሰላል? የ2500 መጀመሪያ ላይ የ2500 ብር ሰፕላይ ነበረን። የ2500 ብር ሰፕላይ ነበረን። አሁን ግን ኦን ሃንድ ያለን ስንት ነው? 1000 ብር ነው። ስለዚህ 1500 ምን ሆኗል ማለት ነው? በሌላ አማርኛ ይሄ ማለት 1500 አማውንት ሰፕላይስ አር ኤክስፔንስድ በቃ አልቀዋል፣ ተጠቅመናቸዋል ማለት ነው። ስለዚህ ይህንን እንዴት እናሰፍራለን? እስቲ አሁን ይኸው ኦክቶበር 31 ላይ ሰፕላዩን አንዳችን 1000 ነው። 1500 አማውንቱ ደግሞ ምን ሆኗል? ኤክስፔንስ ሆኗል። ስለዚህ ሰፕላይ ኤክስፔንሳችን ምን አድርጓል ማለት ነው? ኢንክሪዝ አድርጓል። በስንት ብር? በ1500 ብር ሰፕላያችን ዲክሪዝ አድርጓል። አሴት ሰፕላይ ነበረን። አሴት በስንት ብር ቀነሰ? በ1500 ብር ቀነሰ ማለት ነው። ኦን ኦክቶበር 31 ፕሪፔድ ኢንሹራንሳችን በስንት ብር ቀነሰ ይለናል? በ50 ብር ቀነሰ። ስለዚህ ኢንሹራንስ ኤክስፔንሳችን በ50 ብር ጨመረ፣ ዴቢት። ፕሪፔድ ኢንሹራንስ በ50 ብር ቀነሰ፣ ክሬዲት አደረግነው። ዲፕሪሲዬሽን ኤክስፔንሳችን በ40 ብር ኢንክሪዝ አድርጓል። ስለዚህ አኩሙሌትድ ዲፕሪሲዬሽን የምንለው ካንትራ አሴት ምን ሆኗል ማለት ነው? ኢንክሪዝ። አሁን ምን መሰላችሁ? እዚህ ጋር ኢኩዊፕመንት እኮ ነው የቀነሰው። ስንት ብር ነበር ኢኩዊፕመንት? ኢኩዊፕመንት ስንት ብር ነበረ? 5000። የቀነሰው ምንድን ነው? የኢኩዊፕመንት ነው በ40 ብር የቀነሰው። ነገር ግን ካውንትራ አሴት ስላለው አኩሙሌትድ ዲፕሪሲዬሽን በሚባል ካውንትራ አሴት እናስቀምጠዋለን ማለት ነው። ሌላው አንኤርንድ ሰርቪስ ላያቢሊቲ ዲክሪዝ አድርጓል በ400 ብር። መጀመሪያ የ1200 ብር ዕዳ ነበረብን። አሁንስ ዕዳችን በ400 ብር ቀነሰ። ስለዚህ ሰርቪስ ረቨኑ እቺ 400 ብር ወደ ኖርማል ረቨኑ ተቀይራለች ማለት ነው። ከነበረችበት የላያቢሊቲ ታይፕ አሁን ወደ ኖርማል ወደ ረቨኑነት ሆናለች። ዘን አካውንት ሪሲቨብል ደግሞ ሰርቪስ ረቨኑ ሰጥተናል፣ ነገር ግን ካሽ አልተቀበልንም። ይሄ ሰርቪስ ረቨኑ በአካውንት ሪሲቨብል፣ ዴቢት አካውንት ሪሲቨብል፣ ክሬዲት ሰርቪስ ረቨኑ እናደርጋለን። ዘን ሌላው ደግሞ ምንድን ነው? 3 መንዝ ኖት ፔብል የ5000 ብር የወሰድናት ኖት ፔብል አሁን ኢንተረስቷ ምን መሆን አለባት? ሪኮግናይዝ መደረግ አለባት። ሪኮግኒሽን ታገኛለች። ምክንያቱም በየወሩ ምን ይደረጋል? ኢንተረስት ይከፈላል። ስለዚህ እሷ ሪኮግናይዝ ለማድረግ አሁን ኢንተረስት ኤክስፔንስ አለብን እንላለን። ኢንተረስት ኤክስፔንስ 50 ብር አለብን። ዘንድ ደግሞ ኢንተረስት ምንከፍለው ፔብል ስንከፍለው ይሄንን ስንከፍለው ወደ ካሽ እንቀይረዋለን። አሁን ለምሳሌ ይሄው ኢንተረስት ኤክስፔንስ 50 ብር፣ ኢንተረስት ፔብል 50 ብር። በካሽ ብንከፍለው ኖሮ እዚህ ጋር ካሽ ብለን መዝገብ እንችል ነበር። አሁን ግን በፔብል እናስቀምጣታለን። ዘን አሁንም ሌላ ምን ዕዳ አለብን? አክሮ ያደረገ ሳላሪ ፔብል አለብን። ስለዚህ ሳላሪ ኤንድ ዌይስ ኤክስፔንስ በ1200 ብር ጨምሯል። ሳላሪ ኤንድ ዌይስ ፔብል ደግሞ እሱም ላያቢሊቲውም በ1200 ብር ጨምሯል ማለት ነው። ይሄም ምን እንለዋለን? አጀስትመንት ሰራንለት። አሁን ኦክቶበር ፈርስት ላይ የነበሩን ስቴትመንቶች አሉ። ኦክቶበር ፈርስት ላይ ደግሞ የሚመጡ የአጀስትመንት ታይፖች አሉ። እነዚህም በጠቅላላ አጀስትመንት እንሰራለናለን። አሁን መጀመሪያ የነበረ ምንድነው? አንአጀስትድ አጀስት ያልሆነ ያልተስተካከለ ነበር አይደል? ትክክለኛ አልሆነም። የሌሉ ነገሮችን አሉ ብለን እንድንይዝ አድርጎን ነበር። ነገር ግን እዚህኛው ላይ ምን እናደርጋለን? አጀስት እናደርግና ወደ ትክክል እናመጣዋለን ማለት ነው። ዘን ይሄን አጀስትመንት እንይዝና እዚህ ጋር አንአጀስትድ ትራያል ባላንስ አለን። ዘን ደግሞ እዚህ ጋር አሁን አጀስትመንት ሰርተናል። ሁለቱን እናዋህድና አጀስትድ የሆነ ትራያል ባላንስ እንሰራለታለን። አጀስትድ የሆነ ትራያል ባላንስ አሁን ተመልከቱት። እዚህ ጋር ሳፕላያችን ስንት ነው? 2500 ብር። እዚህ ጋር ሳፕላያችን ክሬዲት ምን ሆኗል? 1500 ብር። ስለዚህ ሳፕላይ ባላንሳችን ስንት ይሆናል ማለት ነው? ሳፕላይስ ባላንሳችን ስንት ይሆናል? 1000 ብር ይሆናል። መጀመሪያ 2500 ብር ነበረን። መጀመሪያ ይኸው 2500 ብር ነበረን። አሁን ሳፕላያችን በስንት ብር ቀነሰ? በ1500 ብር ቀነሰ። ስለዚህ ሰፕላይ እጃችን ላይ የቀረው ስንት ነው ማለት ነው? 1000 ብር ቀረ። ይሄን አጀስትድ አሁን ወደ ትክክለኛ መጣ ነው አይደል? ወደ ትክክለኛው እንኳን መጣ ነው። መጀመሪያ አጀስትድ ነበር፣ ትክክለኛ አልነበረም። የሆነ
እንትን ማለት ያልነበሩ ነገሮችን አሉ ብሎ ይዟል። የነበሩ ነገሮችን ደግሞ የሉም ብሎ ይዟል። ሶ እነዚህን ነገሮችን ወደ አጀስትመንት እናመጣለን። ለምሳሌ አንድ የነካ እዚህ ቀይ ያደረግንበት በጠቅላላ አጀስት የተደረጉ ነገሮች ናቸው። ካሽ አልተነካም። 15200 እንዳለ ነው። አሁን ካሽ አልተነካም። ስለዚህ 15200 ብር ብለን እናስቀምጠዋለን። አካውንት ሪሲቨብል ግን ምን ሆኗል? አሁን መጀመሪያ አካውንት ሪሲቨብል የምንለው አካውንት አልነበረም። አናጀስትድ ትራያል ባላንስ ላይ አልነበረም። ነገር ግን አሁን መጥቷል። አካውንት ሪሲቨብል ኢንክሪዝ አድርጓል በ200 ብር። እዚህ በቀይ ያስቀመጥናቸው በጠቅላላ የተነካኩ ናቸው። ሰፕላይስ የነበረን ተቀንሷል፣ 1000 ብር ሆኗል። ፕሪፔድ ኢንሹራንስ የነበረን 600 በ50 ብር ወርዶ 550 ብር ሆኗል። ኢኩዊፕመንታችን 5000 እንላለን። ነገር ግን የኢኩዊፕመንትን ካውንትራ አሴት አኩሙሌትድ ዲፕሪሲዬሽን የተባለውን እናስቀምጣለን። በኋላ ባላንስ ሺት ላይ ኢኩዊፕመንት ብለን የምናስቀምጠው ስንቱን ነው? 4960ውን ነው። ኖት ፔብል አልተነካም ባለበት ነው። አካውንት ፔብልም እንደዛው። ኢንተረስት ፔብል ጨምራለች በ50 ብር። አንኤርንድ ሰርቪስ ረቨኗችን ከነበረበት አይ ቲንክ 1200 በ400 ብር ወርዶ 800 ብር ሆኗል። ሳላሪ ኤንድ ዌዝ ፔብል ተነክቷል፣ 1200 ሆኗል። ኮመን ስቶክ ወይም ደግሞ ቅድም ካፒታል ብለን የቀየር ነው። ካፒታል አማውንታችን ብቻ አማርኛ ስለሆነች ነው ካፒታል ብለናት የነበረችው እዚች ጋር ካፒታል ብለን ስም የሰጠናት አካውንት አልተነካችም። አክቹዋሊ ስሟን ለመቀየር ያህል ነው። ዲቪደንድ ኦር ድሮዊንግም አልተነካችም ባለችበት ነው። ዘን ሪቴይንድ እርኒንጉ ዜሮ ነው። ስንነሳ ያው ዜሮ ነው። ማንኛውም ቢዝነስ ከዜሮ ገና ሲጀምር ካፒታሉ ሪቴይንድ እርኒንጉ ዜሮ ሆኖ ስለሚጀምር ነው። ሰርቪስ ረቨኗችን 10600 ብር ላይ ደርሷል። ሳላሪዎች ኤክስፔንሳችን 5200 ሆኗል። ይሄ ሁሉ ምንድን ነው? ለምሳሌ አካውንት ሪሲቨብል ዴቢቷን እችን ቀጥታ አንስተን 200 ብር እዚህ ጋር እንጨምረዋለን። ሰፕላያችንን ቀጥታ አንስተን 1000 እናደርገዋለን። ልክ እንደዛ ሁሉ ሰርቪስ ረቨኑ ምን ብሏል? እዚህ ጋር ሰርቪስ ረቨኑ በ200 ብር ምን ብሏል? ጨምሯል። እዚህ ጋር አንኤርንድ የነበረው ተቀይሯል፣ በ600 ብር ጨመረ ማለት ነው። ኢንሹራንስ ኤክስፔንሳችን በ50 ብር ጨመረ። ኢንተረስት ኤክስፔንሳችን በ50 ብር ጨመረ። ዲፕሪሲዬሽን ኤክስፔንሳችን እንደዚሁ በ40 ብር ጨመረ። ስለዚህ ሶስቱን አሁን ልክ ትራያል ባላንስ ስናዘጋጅ ሁል ጊዜም ማስተዋል ያለብን ነገር ምንድን ነው? ዴቢት እና ክሬዲት ሳይዱ ምን መሆን አለበት? እኩል መሆን አለበት። ሁል ጊዜም ማለት ነው። ሁል ጊዜም ዴቢት ኤንድ ክሬዲት ሳይዱ እኩል መሆን ይኖርበታል። ይሄ ግድ ነው። ሶ እናረጋግጣለን። ዴቢቱን እንደምራለን፣ 30190 መምጣቱን እናረጋግጣለን። ክሬዲቱን እንደምራለን፣ 30190 ብር መምጣቱን እናረጋግጣለን። ይሄ ምንድን ነው? አጀስትድ ትራያል ባላንስ